ሰላም ሰላም ጤና ይስጥልን ወደ ተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? አለሁላችሁ። እኔ በጣም ደህና ነኝ። ያው በመጀመሪያ ቤቱን ሰብስክራይብ አድርጉ፣ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ማሳያችሁን እንትን ተመልከቱ። ያው ወደ በስተመጨረሻ ላይ ደግሞ በጣም የሚገርም ነገር ማሳያችሁ ይሆናል። ለአሁኑ ተመልከቱ፣ እየሄድን ነው። እንግዲህ ሀገሩን በዛው ተመልከቱት። አገሩ ብቻ ቁጭ ነው የሚያስብለው ይሄ ማለት ነው። እንኳን አይደለም ሌላው ቀርቶ ቦታው አየሩ ብቻ በጣም ደስ ይላል። ዛሬ እንግዲህ የማሳያችሁ ነገር እስከ መጨረሻው በመከታተል የማሳያችሁ ይሆናል ማለት ነው። እንግዲህ ይሄ ቦታውን እንደምታዩት እንግዲህ በጣም ያምራል። በጣም የሚያምር ቦታ ነው። በጣም የሚያምር ነው። እንግዲህ የምታውቁታላችሁ እስኪ በኮሜንት ገምቱ። ምናልባት የምታውቁታላችሁ ቦታውን ማለት ነው። ገና መጨረሻው ቪዲዮ ሳትደርሱ ማለት ነው። እንግዲህ በጣም የሚያምር ነው። በጣም ያምራል። ደስ ይላል። አየሩ በጣም ከምንም በላይ ነው ደስ የሚለው። እንግዲህ የምታውቁታላችሁ መጨረሻው ቪዲዮ ከመድረሳችን በፊት የምታውቁታላችሁ ገምቱ። ምናልባት ማለት ነው ወሎ ምድር ነው የምታውቁት ካላችሁ እንግዲህ ታላውቃችሁትም እንግዲህ ወደ መጨረሻ የምታውቁት ይሆናል ማለት ነው። እናመሰግናለን። እንግዲህ ተመልከቱ፣ እስከ መጨረሻው ተከታተሉ። ዛሬ ማሳያችሁን እንግዲህ ያው ብቻ ይህ ብቻ ያዝናናል እና አየሩ እንኳን አይደለም እዚህ ላለበት ሰው በስልኩ ራሱ ሲያዩት በቃ እዚህ ጋር አየሩ ያሉበት ስሜት ነው የሚሰማው። በጣም ደስ ይላል። አረንጓዴው በጣም ነው ደስ የሚለው። በጣም ከምንም በላይ ማለት ነው። ዋው እንዴት ነው ደስ የሚለው! አያምርም? በጣም ያምራላ። እንዴት እንደሚያምር እንግዲህ አረንጓዴውን ተመልከቱ። እንግዲህ እየሄድን ነው። በስተመጨረሻ ደግሞ የሚመጣውን እንግዲህ እናያለን ማለት ነው። አብረን ሁላችንም ተከታተሉ እስከ መጨረሻው። ያው እስከዛ ድረስ ያው በመንገዱን እየሄድን ነው እንግዲህ ተመልከቱ። እስከዛው ድረስ አየሩን እያያችሁት ሰማዩ፣ ደመናው እንደ ተመልከቱት እስኪ ሰማዩ ምናምን እንደ ደስ አይልም? እንደ ክረምት ነው የሚመስለው። ክረምት ገብቷል እንዴ? ክረምት ገና ነው አልገባም። ስለዚህ ተመልከቱ እንግዲህ ያው እዚህ ያው ክረምት እንግዲህ እዚህ በቆሎ ምናምን ተዘርቶ በቅሏል። እንግዲህ ያንንም የማሳያችሁ ይሆናል። አብረን ብቻ እንሄድ፣ ተከታተሉኝ እስከ መጨረሻው ድረስ። እንግዲህ ይሄ የምታዩት ማሳ ነው። ይሄ የምታዩት እንግዲህ ማሳ ነው። ተመልከቱ። ይሄ ሰጥ ያለ ወደዛ ማሳ ነው ማለት ነው። እንግዲህ እየሄድን ነው ወደ ዋናው እስከምንደርስ ድረስ። በዚሁ ዘና እያልን ቀስ እያልን ውሃችንን እየጠጣን ማለት ነው። ያው ውሃ እየጠጣችሁ እሺ፣ አንዳንድ ጊዜ ቀስ እያልን ምናምን በቃ መነጽር ልበሱ እሺ። ደግሞ አይናችሁን እንዳይወቃችሁ። እንግዲህ እዚህ ጋር መነጽር አያስፈልገውም። ደመናው በጣም ያምራል። በጣም ነው የሚያምረው። እኔ ራሱ የምር አንዳንድ ጊዜ እዚህ ጋር ገብቶ በቃ ለሽ ማለት ነው። ሁሉንም ነገር ትቶ እዚህ ጋር ገብቶ በቃ አንድ ሀፍታ በቃ እረፍት ማድረግ ደስ አይልም? በጣም ነው ደስ የሚለው አየሩ ምናምን ማለት ነው። እንግዲህ ሀገራችን እንደዚህ አይነት ለምለም ሀገር አለችን። ማሻአላ ነው። በጣም የምታምር ናት ሀገራችን እንግዲህ ኢትዮጵያ። እንግዲህ ለዘላለም ትለምልም ኢትዮጵያችን። ተመልከቱ። ይሄ ማሳ ምናምን አለው። ጫካ ነው። ብዙ አውሬዎች ምናምንም ይኖሩታል። ያው አሁን ላይ ይሄ እንትን ስላለ ነው እንጂ ክረምት ላይ ምናምን በጣም ጫካ ነው። ብዙ አውሬዎች ምናምንም ይኖሩታል። አሁን ላይ ግን ይሄ መንገዱ ያያችሁት አሁን ያያችሁት አሁን ያለፍኩት ወደዛ ወደ በቆሎ ማሳ አለና ወደዛ መሄጃ መስመር ነው። እንግዲህ ይሄ ተመልከቱት እንዳለ እንደ አዲስ አውጥቷል። በጣም ያምራል። እንግዲህ ወደ መጨረሻው እየደረስን ነው። ማለት ነው። እንግዲህ መጨረሻውን የምናየው ይሆናል ማለት ነው። እንግዲህ ተመልከቱ። እስከዛ ድረስ ይሄን አየሩን ምናምን ተመልከቱት። እንግዲህ የኢትዮጵያ አየርም ያው ይናፍቀው ይኖራል። እንግዲህ በዛውም አየራችንን ሀገራችንን እንዴት እንደሚያምር እዩት ማለት ነው። ውብ የሆነ ሀገር እንዳለን ማለት ነው። እንግዲህ ዝናብ ሲጥል ምን ሲል ሀገራችን ጎረምረም ክረምቱ ምናምን ሲመጣ ብላጊው ሲጥል ደስ ይላላ። ኮርማው ሲያገሳ ምናምን ጎረምሳው ቡምትል ምናምን ይባላላ። እንግዲህ በጣም ያምራል። እንግዲህ አየሩ እንደምታዩት ነው። እንግዲህ እዚህ ያለ አየር ማለት ነው። ወደ መጨረሻው እየደረስን ነው። እንግዲህ ወደ መጨረሻው እየደረስን ነው። እስከ መጨረሻ ተከታተሉ ማለት ነው። ግን ሰብስክራይብ አድርጉሽ። መጀመሪያ መቼም ሰብስክራይብ ታታደርጉ መቅረት የለባችሁም። እሺ ሁላችሁ ቪዲዮውን ማለት ነው ላይክም አድርጉት፣ ሼርም አድርጉት። በጣም ማለት ነው ይሄንን ውብ ሀገር እስቲ ለጓደኞቻችሁም ጋብዟቸው።
ይህንን ውብ የሆነ ሀገር ለጓደኞቻችሁም ጋብዟቸው እንዴት እንደሚያምር ማለት ነው። ዋው! አሁን እርግጠኛ ነኝ እዚህ ጋር መቼም እዚህ ጋር ይሄ በዚህ ወክ ማድረግ መቼም የሚጠላ አይኖርም ምንም ቢሆን ማለት ነው። ስለዚህ ወደ መጨረሻው እየደረስን ነው እንግዲህ ቤተሰብ ወደ መጨረሻው እስከምንደርስ ድረስ ተከታተሉት። አይዟችሁ ፈታ እያላችሁ እንደደብራችሁ እየደረስን ነው። ያው እየደረስን ስለሆነ ነው ዝም ያልኩት። እየደረስን ነው እንግዲህ ተከተሉን ማለት ነው። ወደ መጨረሻው እየደረስን ነው። ልንቆም ነው እንግዲህ። እስከዛ ድረስ ያው ፈታ እያላችሁ ነው ብዬ አስባለሁ። እንግዲህ ወደ እንትን እያላችሁ ከምታጭሁ ምናምን በቃ እዚህ ጋር ይሄንን አየር እያዩ አንድ አፍታ እዚህ ጋር እረፍት ማድረግ መቼም ደስ ይላል። እስኪ አረፍ ብላችሁ እስከ መጨረሻው ተከታተሉት ማለት ነው። አረፍ በሉና ለእናንተም ያው እረፍት ነው እንግዲህ አይናችሁን ምናምን ስልክ ታሚያማችሁ እንግዲህ በጣም 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 ደስ የሚል ነው ይሄ አየሩ። እንግዲህ ሂደነውም አያልቅም። በጣም ወደፊት ሩቅ ነው። እኛ ግን ያው እየጨረስን ነው። ወደ እስከ መጨረሻው የተወሰነ ስንት ደቂቃ ነው ይቀራል ነው? አይ ደርሰናል። እንግዲህ ወደ መጨረሻው ደርሰናል። ይሄም እናሳያችሁ ይሆናል ማለት ነው። ተከታተሉ እስከ መጨረሻው ድረስ። ይሄንን አረንጓዴ መቼም እስከዛ ድረስ ፈታ በሉበት። እስከዛ ድረስ ይህንን አረንጓዴ ፈታ በሉበት ማለት ነው። በጣም ያምራል አረንጓዴው እንደምታዩት በጣም የሚያምር ነው። በጣም ደስ ይላል። እስከ መጨረሻው ተከታተሉን። እየደረስን በመሆኑ እንግዲህ በጣም እንግዲህ ይህን አየር መቼም ያው ቢቋረጥባችሁ ያው እናንተ ግን ደስ አይላችሁም እርግጠኛ ነኝ። ያው ግን በቃ ወደ መጨረሻው እየደረስን ስለሆነ አየሩን ተወደዳችሁት እንግዲህ ያው ደጋግማችሁ ይዩት። ምንም ማድረግ አልችልም እንግዲህ ማለት ነው። ያው ደጋግማችሁ ብታዩት ይሻላል አየሩ ደስ ካላችሁ እንጂ ያው ወደ መጨረሻው ብንደርስ ይሻለናል ማለት ነው። እና ቤተሰብ ያው እስከዛ ድረስ ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ። በኮሜንት እንግዲህ የተሰማችሁን ደስታም ከተሰማችሁ ከናፍቃችሁም አየሩ እንዲህ አይነት አየር እስከዛ ድረስ ሀሳባችሁን በኮሜንት ግለጹ ማለት ነው። እናመሰግናለን ማለት ነው። እንግዲህ ወደ መጨረሻው እየደረስን ስለሆነ እናንተ ያው ምንም ሀሳብ ታሰጡ ወደ መጨረሻው እየደረስን ነው ማለት ነው። እናመሰግናለን። እንግዲህ እየጨረስን ነው፣ ልንደርስ ነው እንግዲህ ልንገባ ነው። እስከዛ ድረስ መቼም ላይክ ታታደርጉ አትቀሩም። ለብዙ ሰው ሼር ማድረግ አለባቸው። እስከዛ ድረስ እንግዲህ ይሄን ይመስላል እንትኑ እየገባን ነው። እዚህ ጋር እንግዲህ የማሳያችሁ ነገር አለ ማለት ነው። ሁላችሁም እስከ መጨረሻው ተከታተሉ። ያው እየደረስን ነው፣ በወዳ እንገባለን ማለት ነው። እንግዲህ ይሄ የምታዩት የመከላከያ ካምፕ ነው። በዚህ የምታዩት በዛ የምታዩት የመከላከያ ካምፕ ነው። እንግዲህ በጣም ገራሚ ነገር አለው። በጣም 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 የሚገርም ነው። ተመልከቱ። ይሄ እንግዲህ ደግሞ አሸዋ ምናምን የዚህ ሀገር እንትን እንደዚህ ነው። ሀገር የሚወጣው አሸዋ እንደዚህ ነው ማለት ነው። እንግዲህ የኛ የምንገባበት ደግሞ ከዚህ ለየት ያለ ደስታ ያለው እንትን ይሆናል ማለት ነው እኛ የምንደርስበት እና እናመሰግናለን ፋሚሊ። ደርሰናል ወደ እንትናችን። በጣም ደስ የሚል አየር ነው። አሁን እንግዲህ እየጨረስን ነው፣ እየደረስን ነው። እናመሰግናለን። በስተ መጨረሻ እዚህ ጋር ደርሰን ቁመናል ማለት ነው። መጨረሻውን ግን ሰዓቱ በጣም ቆየባችሁ መሰለኝ። መጨረሻውን በእንትን ባያሳያችሁ ይሻለኛል። መጨረሻውን ቀጣይ ልስራላችሁ። በመጨረሻ ላይ ስለደረስን መጨረሻውን ቀጣይ ሰራላችኋለሁ። ደግሞ ያው ብዙ እንዳይረዝምባችሁ ማለት ነው። በቀጣይ ቪዲዮ በጉጉት ጠብቁ። ይዝብላችሁ ነገው በጠዋት ፖስት ተዋሎ ማለት ነው። ቀጣይ ያለውን እናመሰግናለን።